ሴትዮ ጋር ድብድብ ቀረሽ የሆነ ገጠመኝ ነው የምናግራችሁ። ማርያምን ስሙኝማ። እዚህ ቤት ገና እንደመጣው ነው ሴትዮ በነገር ነው በቃ የተቀበለችኝና በጣም ነበር የምትጮሁ፣ በጣም ነበር የምታስለቅሰኝ። ኤቭሪዴ ቀን በቀን እንዳለቀስኩኝ ስራዬን ጨርሼ ክፍሌ ሮጬ መሄደው ለማልቀስ ነው። ቀን በቀን በቃ ማታ ሳላለቅስ ተኝቼ አላውቅም፣ ሳላዝን ተኝቼ አላውቅም። በሷ የተነሳ ጨጓራ በሽተኛ፣ ራስ መታት፣ ምን ልበላ ጭንቅላቴን ተቆጣጥረው እስቲ ቤተሰብ እንኳን ደውዬ እንኳን ደርሻለሁ እንኳን ሳላላቸው የእሷን ጩኸትና ንትርክ ፍራቻ ማለት ነው። በቃ ምንም ግራ ቂጤ እስኪንቀጠቀጥ ነበር የምሰራላት። ለስራው አዲስ ስላልነበርኩኝ በቃ ግራ ቂጤ እስኪንቀጠቀጥ ነው የምሰራላት። በጣም ነበር የሚጠገረላት እሷን ለማስደሰት። እግዚአብሔር ምስክሬን እማልሰራ ሰራተኛ የማይሰራው በሰራተኛ በሚተኛበት ሰዓት እኔ ተነስቼ ቤት አጥብ ነበር፣ እኔ ተነስቼ ልብስ ተኩስ ነበር። እግዚአብሔርን በጣም ነበር የምሰራላት። የእሷ ቶሚና ጄሪ በሉን በቃ አስተስተጣ ነኝ ስገባ አስተስተጣ ቂጤ መሬት ሳይነካ ይመሻል። እናቴ ትሙት ቁጭ ሳል ነበር የሚመሽብኝ። በጣም ነበር የምሰራላት። አንድ ቀን ግን አመስግናኝ፣ እውነት አመስግናኝ አታውቅም። አንድ ቀን ጎበዘሽ ብላኝ አታውቅም። ሁሌ አትችይም ነው፣ ሁሌ ጭወት ነው፣ ሁሌ ስድብ ነው። ልክ እንደ ጻሊ ስርስሬ ያለች ጨጓራዬን ቅልቀልጣይ ማለት ነው። አላብድ በቃ ከጭንቅላቴን ተቆጣጥረኝ። ከሷ ውጪ ምንም ማሰብ አልችልም። በቃ እሷ ለማስደሰት ብቻ ነው በቃ እኔ ምሰራው ማለት ነው። እሷ ለማስደሰት እሷ እንደተጨውብኝ ብቻ ብዬ ማለት ነው ምሰራው። በቃ በጣም አቃጥላ እኔ እንዲህ ነው ብዬ ልነግራችሁ አልችልም። እውነት አሁን ባይ ነው የሚመጣው። አቃጥላ ልደፋይ ማለት ነው። እንዴ በቃ ትንሽ ውሃ ቀጠና አገር ቤት ሸኝሻለሁ ነው የምትለኝና በቃ መልስሻለሁ አትችይም ነው የምትለኝ። እኔ ግን በጣም ነበር የምሰራላት፣ ማርያምን በጣም እሰራላት ነበረ። ከለታት አንድ ቀን ይሄን ነው እንድትሰሙኝ የምፈልገው። ሁለተኛ ፎቅ ላይ ልብስ እየተወከስኩኝ ያለ መጣች ማለት ነው። መጣችና የሆነ ስራ አዘዘችኝ። እንደው በቃ እሷ ገና ስሜት ልጠራኝ ስትል እኔ ፊት ለፊቷ ነኝ ያለው። ሳጠራኝ ገና እኔ ፊት ለፊቷ አቤት ድምጿ ሁሉ ያቃጭልብኛል። ተኝቼ እመቤቴን ነው የምላችሁ እንቅልፍ ለመተኛት አልችልም። እሷ ድምጽ እየጠራችኝ ማለት ነው። እኔ ነግራታለሁ። አሁን ላይ ነው ግን ነገርኳት እና ሁለተኛ ፎቅ ላይ ልብስ እየተወከስኩኝ ያለ መጣች ማለት ነው። መጣ ትልኛለች በቃ ሰላሜን አጣሁ። በቃ ደከመኝ፣ ታከተኝ ማለት ነው። ከዛ በኋላ ወደ ሶስተኛ ፎቅ ላይ እኔ ልብስ ላመጣ ወደ ላይ እየወጣሁ ነበርና በጣም እየጮኸች ነበር። በቃ እኔ ከዚህ ፎቅ ላይ ራስሽን ጣይ ይለኛል ማለት ነው። እሷ ስትጮህ እኔ በቃ የሆነ ጣይ ነበር የሚለኝ። ከዛ ዞር አልኩኝና እመቤቴን ነው የምላችሁ ጮክ ብዬ እሷ ከምትጮህ በላይ ቤት ውስጥ ከምትጮህ በላይ ማለት ነው ጮክ ብዬ ዝም በይ አልኳት። ማርያምን ዝም በይኝ በቃ አልኳት። ከዛ ደንቅጣ ያዘችውን ሰላ ልቅቅ ነው ያደረገችው። ምን ሆነሽ ስትለኝ ጠብቂኝ እዚህ እኔ ዝም በይ ጠብቂኝ እዚህ ስላት ሴቶቹ ዲዲዲዲ ያሉ ሁለተኛ ፎቅ ላይ እኔ ሶስተኛ ፎቅ ላይ ነው ክፍሌ ላጣልኩኝና ሻንጣዬ ስለብሴን ስብስብ አድርጌ ሻንጣዬን ክድና አድርጌ ከላይ ከሶስተኛ ፎቅ ወደ ሁለተኛ ፎቅ ሻንጣዬን ወር ሻንጣው ቷ ያለ ሁለተኛ ፎቅ ላይ ጩኸቱን ቤቱን አናጋው ማለት ነው። እብድ ነቀልኩኝ። በሰዓቱ እኔ ምን ያደርኩኝ ነው አላውቅም። ነቀልኩ ማለት ነው። ሻንጣው ታ ያለ ሁለተኛ ፎቅ ላይ ነው። ከዛ በኋላ ሻንጣው ሲጨው ማለት ነው ሰው ወንዶቹ ተከተከተክ ያሩ ምንድነው ምናምን እኔ መጣሁት ለስራ ነው አልኳት። አዎ ምን ሆነሽ ምናምን ዝም በይ እኔ ነኝ የማወራው ዝም በይ አልኳት። ያው ሁሉ ጊዜ ስታወሪ ነበርና ዝም በይ አልኳት። ለስራ ላይ መጣው አንቺ የምትገፊኝ ገንዘብ እኔ ካልሰራው ለኔም ላንቺም حرام ነው። ያንን ብር አልፈልገውም እንዳትገፊኝ። ወደ ሀገሬ አሁን ሸኘኝ። አሁን ትኬት ቆርጠሽ ማሸኘኝ ከሆነ ወደ ቢሮ መልሽ። እኔ እዚህ ቤት ማደር አልፈልግም። ወደ ቢሮ ሸኘኝ። ከሰምን ሆነሽ የተፈጠረ ነገር አለ። እኔ እኮ እወድሻለሁ። ሁሉም እኮ ይወድሻል። ልጆቹን አትወጃቸው። ከልጆቹ ጋር ለምን ችግሬ ካንቺ ጋር ነው። ከልጆቹ ጋር ታነካኪኝ አልኳት። ከዛ ምንድነው የተፈጠረው ምናምን ነገር በቃ አንቀጠቀጥኩት ቤቱን። ከዛስ ልጅቷ ደንግጣ ለምንድነው ኡጋንዳ የምትሄጂው አለች። ለምንድነው ኡጋንዳ የምትሄጂው ስትለኝ አንቺ ኢትዮጵያዊ ነኝ አልኳት። አራት ጊዜ ኢትዮጵያዊ ነኝ ሲባል መፍራት አለባት። ኢትዮጵያዊ ነኝ አልኳት። እሺ ኢትዮጵያ ትሄጂ ምናምን ነገር አለች ማለት ነው። በቃ ዝም በይ አንቺ ምንም አታውሪ ሴትዮ ምን ይሄን በጣም እየጮኩ ነው ምንም እንዳትናገሪ ምናምን ሴጣን የሆንኩባት ቤት ውስጥ ማለት ነው። ካባረችኝ ካገደለችኝ ትግደለኝ ብዬ ማለት ሴጣን ሆንኩባት ጮኩኝ ማለት ነው። ከዛ በስተመጨረሻ ሁሉም ተሰባሰቡ፣ ወንዶች ምናምን ተሰባሰቡ። ምንድነው ምናምን በቃ ለምንድን ቀራሽ ሆነ ነው ቃል በትይዘኝ ሊይዛት ማለት ሴትዮ ተጠመለቀና ከዛ በቃ ምንድነው ምናምን ሴትዮዋን ቁጭ አደረጓት ምናምን ውሃ ሰጡኝ አረጋጉኝ ምናምን ነገር ምንድነው የተፈጠረው እንዴ በቃ ያለውን ነገር እኔ በቃ አሰጥረኝ ነው በጣም አርዝም ይባላል አይደል አሰጥረኝ ነው በጣም ነበር የጮኩባት በጣም ነበር የተናገረው። በቃ የውስጤ እንዲስ በቃ ሲቃያነቀኝ ማለት ነው። በቃ እንዳትናገረኝ እዚህ ቤት እሰራለሁኝ አይደለ በቃ ምን በቃ ዝም በይ ማዘልብሽን በዘነ ስርዓት ይዘጂ
እመቤቴን ነው የምላችሁ። አንዱ ተሸጠምር ማዘዝ ያለብሽን በስነ ስርዓት እዘዥ። ስታዥ ግን አንድ እንዳትሰድብኝ አልኳት። እየተሳደብሽ እንዳታዥ። ማዘዝ ያለ ተቆሸ ነይ ይሄ ቆሻል ብለሽ እዘዥኝ እንጂ እንዳትጭውብኝ አልኳት። ወደ ቤት የምትሸኝኝ እናቴ ቤት ነው እንጂ የምትሸኝኝ ሲኦል አይደለም የምታስገብኝ ምናምን ነገር። ከዛ በኋላ ማለት ነው ጸጥ አንድ ቀን ተሳድባኝ ልነግራችሁ አልችልም። እንከብካቤ እንዳየር መንገድ እንደ ልጆቹ ነው የምኖረው ማለት ነው። እንከብካቤ እንዳየር መንገድ ምን አነሰሽ ምን ጎደለሽ ምናምን ነገር ነው። እግሬን ሰቅዬ ሻይ እየጠጣሁኝ ነው ፊልሜን ለማያው ሁሌ ማለት ነው። ድሮ ልክ ስቀመጥ ስራ ነው የሚታየው። አሁን ግን ቁጭ በይና ሻይ ጠጪ ምናምን ነገር ነው የምትለኝ። እና ምን ላችሁ ፈልጌ ነው አትፍሩ። በጣም ማለት የሚባቸዋለሁ አትፍሩ። ጀግና ሆናችሁ ተናገሩ። እንዳፈሯቸው ማለት ነው። እንዳፈሯቸው ማርያምን ምንም መናገር ያለባችሁ ነገር ቀጥታ ተናገሩ። የሞትና የሽረት ጉዳይ ነው። በክብራቸው አትደራደሩ። እናቴ ተሞት እነሱ አንዴ እንዲህ ዝቅ አድርገው ካያችሁ ዝቅ ነው። እኔ ግን እናቴ አልሰማሽም እንዲህ በቃ እሞታለሁ ብዬ ማለት ነው 4 ወር ምናምን እንዲታገስኳት በነገራችን ላይ እና ከዛ በኋላ ይሁላችሁ ዘና ዝንጥ ብዬ በቃ ክፍል ያልተገጠመልኝ ነገር የለም። ዘና ብዬ ነው ምኖረው ብላችኋለሁ። እና በጣም አላዘምኩባቸው።